ሰላም የዩቲዩብ ተመልካቾቼ እንደምን አላችሁ? ዛሬም በአዲስ ቪዲዮ መጥተናል። በዛሬው ቪዲዮአችን እንዴት አድርገን የቲክቶክ ቪዲዮዎችን እንሰራለን የሚለውን ነው የምናየው። ኒው ፕሮጀክት ብዬ ከፍታለሁ። ከዛ የምንፈልግበት ቦታ እናስቀምጠዋለን። ከዛ ስም እንሰጠዋለን። እኔ ቲክቶክ ብዬ ስም ሰጠውና ኦኬ። ከዛ አዲስ ሲኩዌንስ እንፈጥራለን። ፋይል ኒው ሲኩዌንስ ከዛ ሴቲንግ ላይ እንመጣና እቺን እናስተካክላታለን ማለት ነው። ቦታ ማቀየር ይሄኛውን 1920 እናደርገውና ለሌላ ጊዜ ደግሞ እንዲሆን ሴቭ እናደርገዋለን ማለት ነው። ለቲክቶክ ለሌላ ጊዜ እንጠቀምበት። ቲክቶክ ሴቭ እናደርገዋለን። ያው ከስተም ውስጥ ያስቀምጥልናል ማለት ነው። ኦኬ ብለን እንከፍተዋለን። እንግዲህ እንደዚህ አድርጎ ከፍቶልናል። ስለዚህ ቀጣይ ሂደት የሚሆነው ፕሮጀክታችንን ማስገባት ነው። እዚህ ጋር መጣና ፕሮጀክት ቲክቶክ የምትለውን መርጥና እዚህ ጋር ደብል ክሊክ እናደርግና ፋይላችንን ኢምፖርት እናደርጋለን። ከዛ እንደዚህ ካስገባልን በኋላ ቀጥታው እንግዲህ የምንሄደው ኤዲት ወደ ማድረግ ነው። ስለዚህ ቪዲዮአችንን ካስገባልን በኋላ ቪዲዮአችን ላይ ደብል ክሊክ እናደርግና እንቆራርጣለን ማለት ነው። ለምሳሌ ፀሐይዋ ከመውጣቷ በፊት ጀምሮ እስክትወጣ ድረስ ሌላ ቀጣዩ ቪዲዮ እስከመጀመሩ በፊት ለማድረግ ከፈለኩ እቺን ከዚህ ጀምሮ ከፈለኩኝ አይን ወይም ደግሞ እቺን እነካለሁ። ኪቦርዳችን ላይ አይን ወይም ደግሞ እቺኛዋን አንዴ እነካታለሁ። ከዛ ለፍ አደርግና ደግሞ ሌላኛው ቪዲዮ ከመጀመሩ በፊት ወይም ደግሞ እቺኛዋን እዚህ በኩል ክሊክ እናደርጋለን። ቪዲዮውን ብቻ ከፈለግን እቺኛዋን ስበን እዚህ ላይ እናደርጋለን። ይሄ ኪፕ ኤግዚስቲንግ ሴቲንግ የምትለውን እነካለን። ይሄ እንግዲህ እዚህ ጋር V3 V2 V1 ያለ የተደረደረው ቪዲዮ የሚቀመጥበት ቦታ ነው። እዚህ ጋር ደግሞ A1 A2 A3 ያለ የተቀመጠው ደግሞ ድምጽ የምናስቀምጥበት ቦታ ነው። አሁን ለምሳሌ ከA3 በላይ ከፈለግን እቺን ስበን ከላይ ድሮፕ ስናደርግ A4 ብሎ ያመጣልናል፣ ተጨማሪ ቪዲዮ ከፈለግን ማለት ነው። ስለዚህ አሁን እቺን ቪዲዮአችንን እንደዚህ ካስገባን በኋላ የመጀመሪያው ላይ ቪው1 ላይ እንደዚህ እናስገባዋለን። እዚህ ጋር የቆረጥነውን እስከ ድምጹ ከፈለግን እዚህ ቪዲዮን እንይዝና ስበን ማክተት እንችላለን። እስከ ድምጹ ያስገባልናል። ድምጹን ብቻ ከፈለግን ደግሞ እዚህ ጋር አለች የዌቭ ምልክት፣ የድምጽ ዌቭ ምልክት አለች። እሷን ይዘን ድምጹን ብቻ ማስገባት እንችላለን። እንደዚህ በእንደዚህ አይነት መልኩ ማስገባት እንችላለን ማለት ነው። ስለዚህ እኔ ድምጹን አልፈልግም፣ ቪዲዮን ብቻ የኛውን ዲሊት ልና እንዲህ ቪዲዮን እንደዚህ አስገብቶልናል። ቀጣይ ደግሞ እያየን እንደዚያውን ከዛኛው ሳሌ እዚህ ከዚህ ጀምሮ ደግሞ ከፈለኩኝ ድጋሚ አሁንም አይን ወይም ደግሞ እቺን አንዴ ክሊክ እናደርጋለን። ትንሽ አለፍ አድርጌ ደግሞ እዚህ ድረስ ከፈለኩ ኦን ወይም እቺን ነካለን። ከዛውንም እንደዛው ፎቶ ቪዲዮን ብቻ የቪዲዮን ምልክት ስበን እዚህ ጋር
እንከታለን። ከዛ እንግዲህ ፕሌስ እናደርገው። እንደዚህ አድርጎ ኤዲት ያደርግልናል። ማሳጣጠር ከፈለግን ነው ለምሳሌ እዚሁ እንዳለ ማሳጠራው ለምሳሌ ቪዲዮ ረዘም ብሏል። ስለዚህ ማሳጠር ከፈለኩ ለምሳሌ ከዚህ ጀምሮ ከፈለኩኝ እቺን ይዘን ክሊክን ይዘን እንዲስበን እናሳጥረዋለን። ከዛ አለፍ ብሎ ደግሞ እቺንም እንዲሁ ማሳጠር ከፈለኩ ከዚህ በኋላ ያለውን ማልፈልገው ከሆነ ከዚህ ጋር ስፔ እንደዚህ አሳጥረዋለሁ። ከዛ የቀረውን ስፔስ ባዶ ቦታ የሆነውን አንድ ክሊክ እናደርግና ዲሊት እንዲህ እንደዚህ አይነት ሁኔታ ቪዲዮዎቻችንን የቆራረጠን መስራት እንችላለን ማለት ነው። ተጨማሪ ሌላ ቪዲዮም ከፈለኩኝ አሁንም እዚህ መጥቼ ሳሌ እቺን ትንሽ እቺኛዋን ማስገባት ከፈለግን አንዴ እቺን ክሊክ ትንሽ አለፍ አድርገን ደግሞ እንደዛው ያደረግን ለቀደሙ ማስገባት እንችላለን። በዚህ መልኩ እናስገባዋለን ማለት ነው። ሌላ እንግዲህ በኖርማል የቲክቶክ አይነት ሳይዝ የሌላቸውን ቪዲዮዎች እንዴት አድርገን እናስገባለን የሚለውን ደግሞ እናያለን። ለምሳሌ የኛው ከዚህ ጀምሮ አንዴ ክሊክ እናደርጋለን እዚህ ድረስ ከቆረጥን በኋላ እናስገባለን ቪዲዮአችን ላይ። ስለዚህ ሌሎቹ እንደዚህ አይነት ፊት አድርገዋል። ይሄ ግን እንደምናየው ከላይና ከታች ጥቁር አድርጎብናል። ምክንያቱም ይሄ 1920 በ1080 ነው። ስለዚህ የቲክቶክ ሳይዙ ጋር አይገናኝም። በቪዲዮአችን መጠን ለማድረግ ከፈለገን እቺን ክሊክ እናደርጋለን። ከዛ እዚህ ጋር መተን ኢፌክት ኮንትሮል ላይ እንገባለን። እንግዲህ ኢፌክት ኮንትሮል ላይ ከመጣን በኋላ እዚህ ጋር አንድ ድንገት ኢፌክት ኮንትሮል ከሌለ እዚህ ጋር ዊንዶውስ ላይ ገብተን እዚህ ማግኘት እንችላለን። ቲክ ከተደረገ አለ ማለት ነው። ስለዚህ ኢፌክት ኮንትሮልን እዚህ ጋር እናገኘዋለን። ዊንዶው ላይ ገብተን እዚህ ጋር እናገኘዋለን። ስለዚህ ቀጣይ ሂደት የሚሆነው ምንድነው? ስኬል ማድረግ ነው። ይሄንን ስኬሉን ትንሽ ጨመረን እናደርገዋለን። እንግዲህ በቪዲዮአችን ልክ ሆነ ትንሽ ፖዚሽኑንም ማስተካከል እንችላለን። እንደዚህ እዚህ እንደ ሌሎቹ ቪዲዮዎች እንደዚህ ሆኗል ማለት ነው። እንደዚህ አይነት ሁኔታ ማስተካከል እንችላለን። ሌላም ተጨማሪ ቪዲዮ ለምሳሌ ብከት ምሳሌ ከዚህ ጀምሮ እዚህ ድረስ ይቆረጥኩኝ ከዛ ፋይላችን እናስገባለን። ስለዚህ አሁንም እንደዚህ ሆነ ማለት ነው ለቀደሙ። እዚህ ድጋሚ አሁንም ስኬል ማድረግ ምናምን አይጠበቅብኝም። እዚህ መጣና ኢፌክት ኮንትሮል ላይ መጥቼ ይሄንን ኮፒ አደርገዋለሁ። ከዛ እዚህ ጋር መጥቼ ራይት ክሊክ ብዬ ፔስት። ከዛ አሁን እንግዲህ መኪናው ሲሄድ ምናምን እንዲታይ ከፈለግን ድጋሚ ፖዚሽናችን ማስተካከል እንችላለን። እንደዚህ አድርገን መለስ አድርገን ነው እንግዲህ ቪዲዮአችን እንደሚፈልገው ፖዚሽኑን ማስተካከል እንችላለን ማለት ነው። ቀጣይ ሂደት ቴክስት እንዴት አድርገን እናስገባለን የሚለው ነው የምናየው። እዚህ ጋር ግራፊክስ ምትሏል ላይ እንገባለን። ኒው ሌየር ከዛ ቴክስት። እንግዲህ ቴክስታችን እንደዚህ አድርጎ አምጥቶልናል። ዝም ብዬ ቲክ ቶክ ቪዲዮ ብዬ ጽፍለታለሁ።
ቴክስታችንን ሰሌክት እናደርጋለን። ኮንትሮል ፕላስ ኤ እና የምንፈልገውን ፎንት እንመርጣለን። ሳይዙን ከፍ ማድረግ ከፈለግን ከፍ እናደርጋለን። ፖዚሽኑን ማስተካከል ከፈለግን እንደዚህ ታች ማድረግ ላይ ከፈለግንም እንደዚህ ማድረግ እንችላለን። ከለር የፈለግነውን ከለር መስጠት እንችላለን። እዚህ ከዛ ከስር ደግሞ ቴክስታችን እንዲታይ 4 ማዕዘን ምናምን ለማድረግ ከፈለግን እዚህ ውስጥ ሰሌክት ራሱን ቴክስት ውስጥ ሰሌክት እናደርግና ግራፊክስ ኒው ሬክታንግል እዛ እንግዲህ ፈጥሮልናል። እዛ ሼፕ ላይ እንመጣና ከለሩን ከፈለግን የፈለግነውን ከለር ማድረግ እንችላለን። የፈለግነውን ከለር ማድረግ እንችላለን እና ፖዚሽኑን ማስተካከል እንችላለን። ቴክስቱ ጀርባ እንዲሆን እዚህ እንዲመለጠጥ እንችላለን። ግን የጎኑን ለብቻ እንትኑን ወደ ላይ ወርታችሁን ለብቻ ለማድረግ እቺ ዩኒፎርም ስኬል የምትለዋን ቲኮና ጠፋትና በመፈለገው መጠን እንደዚህ አድርገን ለጥጠዋለን። ከዛ ከቴክስታችን ጀርባ እንዲሆን እቺን ወረታችን እናደርጋታለን ወይ ቴክስቱን ወደ ላይ እናደርጋለን። ስለዚህ እንዲህ ከቴክስቱ ጀርባ ይሆንልናል ማለት ነው የሰራነው ሼፕ። ከዛ የምንፈልገው ቦታ ላይ ቴክስቱን ማስቀመጥ እንችላለን። ከላይ ማድረግ ከፈለግን እንደዚህ ያደረግን ፖዚሽን አንድ ላይ ማለት ነው። ለብቻ ለብቻ ካደረግናቸው ቴክስቱን ለብቻ እንትኑ ለብቻ ካደረግነው ቴክስቱን ለብቻ እንትኑ ለብቻ ነው የሚሄደው። ስለዚህ እዚህ ጋር ግን የፈለግነውን በዚህ ጋር ፖዚሽኑ ተጠቅመን እንደፈለግን የፈለግንበት ቦታ እናደርገዋለን ማለት ነው። ከዛ እንግዲህ ቴክስታችን እንደዚህ ገጭ ብሎ ከሚገባ ደግሞ ፌድ እያደረገ እንዲገባ ከፈለግን ኮንትሮል ቴክስቱን ከነካም በኋላ ኮንትሮል ፕላስ ዲ እና ካለ እንደዚህ ያደርግልናል። ካልሆነ ደግሞ ሌላ አማራጭ ኢፌክት ውስጥ እንገባለን። ክሮስ ዲሶልቭ የሚላለ እሷን ስበን እንደዚህ ማስቀመጥ እንችላለን። ከዛ እንደዚህ ሲገባም ሲወጣ ፌድ እያደረገ ይገባል። ፌዲን ፌድ አውት እያደረገ እንዲገባና እንዲወጣ ማድረግ እንችላለን ማለት ነው። ከዛ በመፈልገው መጠንም እስከ መጨረሻውም ድረስ ቴክስታችን ማድረግ እንችላለን። የምንፈልግበት ቦታ ድረስም ማድረግ እንችላለን። ስለዚህ እንደዚህ ሙሉ እንዲሆን ከፈለግን እንደዚህ ከዚህ ጀምሮ እስከ መጨረሻው ድረስ ቴክስታችን እንዲሄድ ከፈለገ እንደዚህ ስበን ማድረግ እንችላለን ማለት ነው። እንግዲህ አሁን ደግሞ በቀጣይ እንዴት አድርገን ከስር ድምጽ ማስገባት እንችላለን የሚለውን ነው የምናየው። ፕሮጀክታችን ጋር ደብል ክሊክ እንልና የምንፈልገውን ድምጽ እናስገባለን። ከዛ ደብል ክሊክ ብለን እንቆርጠዋለን። ይሄንንም እንደዚህ እንደ ቪዲዮ ከምንፈልግበት ደቂቃ ጀምሮ ሶሊ ከዚህ ጀምሮ እዚህ ድረስ ሊገባ ከፈለግን እንደዚህ አድርገን ከቆረጥነው በኋላ ስበን ድምጿን ስበን እዚህ እናስገባታለን። በቪዲዮአችን ልክ እናደርገዋለን። እንደዚህ አድርጎ እንግዲህ በዚህ መልኩ ኤዲት ማድረግ እንችላለን። በቀጣይ እንግዲህ ደግሞ እንዴት አድርገን ከለር ኮሬክሽን እንሰራለን የሚለውን ነው የምናየው። ቪዲዮአችንን እንመርጣለን። ከዛ ከለር ላይ እንመጣለን። ከዚህ ጋር ሎሞሽሪ ከለር ብሎ ይከፍትልናል። ሰፋ ሰፋ አድርገን እንግዲህ ያየን
ትንሽ አሁን ይሄኛው ፒክቸር ትንሽ ቀላ እንዲል ከፈለኩኝ እዚህ ጋር ቤዚክ ከለር ውስጥ ገባና ቴምፕሬቸሯን ትንሽ ጨመር፣ ሳቹሬሽኗን ጨመር። እዚህ ጋር የፈለግነውን ኤክስፖዠሩን ማንጣት ከፈለግን ሻዶ የጠቆረ ፓርት ካለ እሱን ትንሽ ነጣ ለማድረግ በጣም የበዛ እዚህ ጋር ደግሞ ላይቱ የበዛው ነገር ትንሽ ቀነስ ለማድረግ እዚህ ጋር በዚህ የተጠቀምን እንግዲህ እንደፈለግን ከለራችንን መስራት እንችላለን። ኮንትራስቱን መጨመር ከፈለግን እዚህ ጋር ኮንትራስቱን እንጨምራለን። እንግዲህ ሳይሰራ በፊት የሚመስል ከሰራ ነው በኋላ እንደዚህ አድርገን ሌሎቹንም ቪዲዮዎች እንደምንፈልገው እያደረግን ላይት ጋር እዚህ መሰለን ትንሽ ጨመር እያደረግን እንደዚህ ኮንትራስቱን ጨመር እያደረግን የምንፈልገውን እንደምንፈልገው አድርገን ከለራችንን እንደዚህ አድርገን መስራት እንችላለን። እንደዚህ አድርገን እንደምንፈልገው ከለራችንን መስራት እንችላለን። ከዛ ይሄን ሁሉ ከጨረስን በኋላ ፋይላችንን ኤክስፖርት እናደርጋለን ማለት ነው። እዚህ ፋይላችን ኤክስፖርት ለማድረግ ፋይል እንመጣለን፣ ኤክስፖርት ሚዲያ፣ ከዛ እዚህ ጋር ኤጅ 264 ከመረጥን በኋላ እዚህ ጋር ዩዝ ማክሲመም ሬንደር ኳሊቲ ምትሏን ቲክ እናደርጋለን። ከዛችን ክሊክ አድርገን እዚህ ጋር ቲክ ሶክ ብዬ ሴቭ አደርገዋለሁ። ከዛ ኤክስፖርት እናደርገዋለን። የዛሬው ቪዲዮአችን ይሄን ይመስላል። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። እንዲሁም ቶሎ ቪዲዮዎቻችን እንዲደርሳችሁ የደወል ምልክቷን ተጫኑ። ሰብስክራይብ ያደረጋችሁ ደግሞ ላይክ፣ ኮሜንት፣ ሼር በማድረግ ቤተሰብነታችሁን አጠናክሩ። እናመሰግናለን።